ጋሚ ሰላም ለእናንተ ይሁን ብያለሁ። እንኳን በድጋሚ ተገናኘን። ራዕይ በሚል ርዕስ ባለፈው ሳምንት እንግዲህ ትምህርት ጀምረናል። ራዕይ ምንድነው የሚለውን ሐሳብ በጣም በጥቂቱ ለማየት ሞክረን ነበር። የነበራችሁ ሰዎች እንደምታስታውሱት፣ ላነበራችሁ ደግሞ ለማስታወስ ያክል ራዕይ ማለት ወደፊት የምንሆነውን በአይምሮአችን ማየት ነው ብለናል። አሁን የዮሐንስ ራዕይ መስሏችሁ ከሆነ ዮሐንስ ራዕይ አይደለም የተማርን ያለ ነው። በግል እግዚአብሔር ስለሚሰጠን ራዕይ ነው እየተነጋገርን ያለ ነው ማለት ነው። ራዕይ ስንል ወደፊት የምንሆነውን በአይምሮ ማየት ነው። ስለዚህ ራዕይ የአይን ተግባር ሳይሆን የአይምሮ ተግባር ነው ወይም የልብ ተግባር ነው የሚል ሐሳብ አንስተናል። ስለዚህ ሁላችንም እግዚአብሔር ወደዚህ ምድር ስንመጣ ለሁላችንም የሰጠን ራዕይ አለ። ለሁላችን የሰጠን ራዕይ አለ። ስለዚህ ያን ራዕይ መግለጥ ነው የኛ ዓላማ እንጂ ራዕይን መፍጠር አይደለም ብለናል። ራዕይ አይፈጠርም፣ ራዕይ ይገለጣል። እኛ የምንፈጥረው ነገር አይደለም። በእኛ ውስጥ እግዚአብሔር ያስቀመጠውን መግለጥ ነው። ምንድነው እግዚአብሔር በእኔ ውስጥ ያስቀመጠው የሚለውን ሁላችንም ማወቅ ይኖርብናል ማለት ነው። እሱን ካወቅን በኋላ እሱን እንገልጠዋለን። እንዴት ነው በውስጣችን የተቀመጠውን ራዕይ ወደ መሬት ማምጣት የምንችለው? ወደዚህ ስጋ እንዲለብስ ማድረግ የምንችለው እንዴት ነው የሚለው እሱ ተልእኮ ይሆናል፣ ፕሮሰስ ይሆናል፣ ፕላን ይሆናል። ግን መጀመሪያ ራዕይ ምንድነው? እግዚአብሔር የሰጠኝ ለኔ ራዕይ ምንድነው የሚለውን ማወቅ ይኖርብናል ማለት ነው። ማወቅ ይኖርብናል። ምክንያቱም እግዚአብሔር ያልሰጠን ራዕይ ላይ የምንገኝ ከሆነ እኛም ውጤታማ አንሆንም፣ በዙሪያችንም ያሉትን ሰዎች ደስተኞች አናደርጋቸው። ስለዚህ ብዙዎቻችን በተለይ በሀገራችን ወይም በአፍሪካ ኮንቴክስት ስናየው ራዕይ ለሚለው ትምህርት በጣም የራቅን ብዙዎቻችን አናውቀው። ምናልባት እዚህ ሀገር ምንድነው ሸማቾች ራዕይ ነው እና የሚል ሱቅ አለ፣ በዛ ነው ሰው የሚያውቀው እንጂ ከዛ ውጪ ፐርሰናል የሚባለውን ቪዥን ብዙዎቻችን አናውቀው። አንዳንድ ሰዎች ደግሞ በጣም ነገርየውን በጣም መንፈሳዊ ለማድረግ ይሞክሩና ቪዥን የሚባል ነገር የለም የሚሉም ደግሞ አሉ። እሱኛውም ጽንፍ ጥሩ አይደለም። ቪዥን አለ፣ የለኝም ማለት ይቻላል፣ ግን ቪዥን አለ። ቪዥነሪዎች አሉ፣ ባለራዕዮች አሉ። ስለዚህ ለሰው ሁሉ ራዕይ ተሰጥቷል ወይ ከሆነ ጥያቄው፣ አዎ ለሰው ሁሉ ራዕይ ተሰጥቷል። ሰው ሁሉ ግን ባለ ራዕይ ነው ከተባለ ሰው ሁሉ ባለ ራዕይ አይደለም። ባለ ራዕይ የምንለውን ሰው ምን አይነት ሰው ነው? ባለፈው ትዝ የሚላችሁ ከሆነ ባለ ራዕይ የምንለው ሰው ራዕዩን ያገኘ ሰው ነው ባለ ራዕይ የምንለው አይደል? ራዕዩን ያገኘ ሰው ባለ ራዕይ እንላለን። ራዕዩን የሚፈጽም ሰው ደግሞ ራዕዩን የፈጸመ ራዕዩን ከግብ ያደረሰ ሰው ብለን እናያለን። እንግዲህ ምሳሌዎችን ወደፊት እያነሳን እንሄዳለን፣ ወይም በኋላ ላይ እናነሳለን ጊዜው ከበቃ። ራዕያቸውን የፈጸሙና ራዕያቸውን ያልፈጸሙ ሰዎች አሉ መጽሐፍ ቅዱስ ላይ። እግዚአብሔር ያሳያቸውን ነገር ከግብ ያደረሱና እግዚአብሔር ደግሞ ያሳያቸውን ነገር ከግብ ማድረስ አቅቷቸው መንገድ ላይ የቀሩ በተወሰነ መንገድ ያልተሳካላቸው ሰዎች አሉ። ስለዚህ እዚህ ውስጥ ያላችሁ ቤተሰቦች ራዕይ አላችሁ ወይ? እስቲ ለራሳችሁ ይህን ጥያቄ ምላሽ ለመስጠት ሞክሩ። ራዕይ አላችሁ ወይ? ራዕይ አላችሁ ወይ? ወይንስ የምትሰሩት ዝም ብላችሁ በቃ አጋጣሚው ስላገኛችሁ ነው የምትሰሩት? የተለያየ ሀገር ላይ ያላችሁ ሰዎች እዛ ሀገር ለምንድን ሄዳችሁት የሚለው ነገር መመለስ አለበት። ልኩን ለማወቅ መለኪያ ያስፈልጋል ማለት። መለኪያ የሌለው ነገር ሁሉ ነገር ልክ ሊሆን ይችላል። መለኪያ ከሌለ ሁሉ ነገር ልክ ሊመስለን ይችላል። የምንሄድበትን ቦታ ካላወቅን መንገዱ ሁሉ አመቺ ይመስለናል። ግን የሚሄድበትን የሚያውቅ ሰው መንገዱን ምን ማድረግ አለበት? ማወቅ ይኖርበታል። ስለዚህ ዴስቲኔሽናችን የት ነው የምንደርሰው? ጎላችንን ካላወቀ ኬንያም ልትሄድ ትችላለህ፣ ሶማሊያም ልትሄድ ትችላለህ፣ እንግሊዝም ልትሄድ ትችላለህ። ማተር አያደርገውም ላንተ። ለምን ከተባለ ራዕይ የለህም፣ ዓላማ የለህም። ራዕይ ማለት ዝም ብሎ በቃ ገንዘብ ለመስራት ገንዘብ ሜክ ለማድረግ ከሆነ እሱ የባለ ራዕይ መስፈርቱ አይሆንም ማለት ነው። ስለዚህ በራዕይ መንገድ ውስጥ ስንጓዝ ገንዘብን ሜክ አናደርግም ወይ? ገንዘብን ሜክ እናደርጋለን፣ ግን ከዛ ያልፋል ነው ራዕይ ከዛ ያልፋል። ስለዚህ አሁን እዚህ ውስጥ መቼም አውቃለሁ የተለያየ ሀገር እንዳላችሁ
እስቲ ለራሳችሁ ጠይቁት። ለምንድን ነው እዛ ሀገር የሄዳችሁት የሚለውን ለራሳችሁ አጥጋቢ የሆነ መልስ አላችሁ ወይ? ብዙ ሰው የሚመልሰው ኑሮን ለማሸነፍ ይላል። ኑሮን ለማሸነፍ አይደል? አብዛኛው ሰው የሚለው እንደዛ ነው፣ ኑሮን ለማሸነፍ። ስለዚህ ኑሮን ለማሸነፍ መልካም፣ ኑሮን ለማሸነፍ ነው። ግን ራዕይን አግኝቶ ባለ ራዕይ ሆኖ ኑሮን ማሸነፍ ይቻላል። ውጤታማ መሆን ይቻላል። ውጤታማ መሆን ይቻላል። እግዚአብሔር ወደዚህ ምድር ያመጣል ለሆነ አቺቭመንት ነው። ስለዚህ እሱን ነገር ማወቅ አለብን። እንደ ግለሰብ እሱን ነገር ማወቅ አለብን። ስለዚህ ዛሬ የቤተ ክርስቲያን ራዕይ ምንድነው? ከዛ ደግሞ እንደ ግለሰብ ደግሞ ራዕያችን ምን ይመስላል የሚለውን የተወሰነ ነገር ላሳያችሁ። የዛሬውን ክላስ እስካሁን ያወራችሁ ባለፈው ሳምንት እንደ ክለሳ እንዲሆን ነው። የተለያዩ እይታዎች አሉ ብያቸዋለሁ። ወደ 5 አይነት እይታዎችን አሳይቻቸዋለሁ። እሱን አሁን አልዘረዝርም። አምስተኛው የመጨረሻው ምንድነው ተባብለናል? መጽሐፍ ቅዱሳዊ እይታ የሚባል አለ ብለናል። ስለዚህ እኔና እነዚህ ውስጥ ያሉትን ሁሉ የሚያግባባን ነገር ምንድነው? መጽሐፍ ቅዱሳዊ የሆነው እይታ ነው አይደል? መጽሐፍ ቅዱሳዊ የሆነው እይታ ሁላችንም ያግባባናል። እውነት የሚለውን ነገር የምናገኘው ከየት ስለሆነ? ከባይብሉ ስለሆነ፣ ከመጽሐፍ ቅዱሳችን ስለሆነ። የዚህ መጽሐፍ ቅዱሳዊ እይታ ደግሞ ምንጩ ማን ነው? ራሱ ጌታ ነው። ስለዚህ ስለ ኃጢአት፣ ስለ ጽድቅ፣ ስለ ቅድስና፣ ስለ ዘላለም ሕይወት የሚነግረን ማን ነው? መጽሐፍ ቅዱስ ነው። ስለዚህ ስለ ኃጢአት ተመሳሳይ እይታ ያስፈልገናል ከመጽሐፉ አንፃር። እኔም ሙቤም ሁላችሁም እዚህ ውስጥ ያላችሁ ስለ ጽድቅም፣ ስለ ቅድስናም፣ ስለ ዘላለም ሕይወትም ተመሳሳይና ወጥ የሆነ አንደርስታንዲንግ ያስፈልገናል ማለት ነው። ለምን? የጋራ የሆነ ምን አለን? መጽሐፍ አለን። መጽሐፍ ቅዱስ ደግሞ እንደምታውቁት የግለሰብ መጽሐፍ አይደለም፣ የኮሚኒቲ መጽሐፍ ነው። ስለዚህ እኔ እንደፈለኩ በቃ የኃጢአት እንደዚህ ነው ብዬ እንደፈለኩ መሆን አልችልም። ማለት የፈለኩትን ትርጉም መስጠት አልችልም። የኮሚኒቲ መጽሐፍ ነው። እንደ ኮሚኒቲ ስለ ኃጢአት ያለን አንደርስታንዲንግ አንድ አይነት መሆን አለበት። ስለ ጽድቅ ያለን አንደርስታንዲንግ አንድ አይነት መሆን አለበት። ይሄ መጽሐፍ ቅዱሳዊው እይታ ይባላል። ስለዚህ በዚህ ጉዳይ ላይ ሁላችንም ምን መሆን አለብን? ወይም ስንት መሆን አለብን? አንድ መሆን አለብን። አንድ መሆን አለብን። ቨርሶቹን እስቲ ላሳያችሁ። ባይኔ የሚገባ ነገር ጥሩ ስለሆነ ቨርሶቹን ላሳያችሁ። እሺ ሮሜ ምዕራፍ 15 ላይ ሮሜ ምዕራፍ 15 ቁጥር 5 ላይ ምን ይላል? በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናትን አምላክ እንደ ክርስቶስ ኢየሱስ ፍቃድ እርስ በራሳችሁ በአንድ ሐሳብ መሆንን ይስጣችሁ ይላል። በአንድ ሐሳብ መሆንን ይስጣችሁ ይላል። ስለዚህ እንደ ክርስቲያን በዚህ ጉዳይ ላይ ስንት ነው መሆን ያለብን? አንድ ነው መሆን ያለብን። አንድ ሐሳብ፣ አንድ ልብ፣ አንድ አፍ። ምን ማለት ነው? አንድ ንግግር። ስለዚህ ይሄ ነገር በጣም አስፈላጊ ነገር ነው። መጽሐፍ ቅዱሳችን እንዳልኳችሁ የኮሚኒቲ መጽሐፍ ነው። የሜሎስ የግሉ አይደለም። ስለዚህ የሜሎስ የግሉ ስላልሆነ የሜሎስ የሆነ የግሉ የሆነ የብቻው የሆነ አንደርስታንዲንግ አያስፈልገንም። የጋራ የሆነ አንደርስታንዲንግ ያስፈልገናል። ለምን? መጽሐፉ የጋራ ነው። መጽሐፉ የጋራ ነው። መጽሐፉ የግለሰብ አይደለም። ስለዚህ እኔ ተነስቼ እንደፈለኩት መናገር የለብኝም። በቃ አንድ ልብ፣ አንድ ሐሳብ፣ አንድ አፍ። በዚህ አይነት መንገድ የባይብሉን ትሩዝ መያዝ ይኖርብናል ማለት ነው። መያዝ ይኖርብናል። በጣም ጥሩ። እንደዚህ ካል ወደ ራእዩ ሐሳብ ደግሞ እንምጣ። አሁን ራእይን ለመረዳት እነዚህን ጥያቄዎች መመለስ ይኖርብናል። መጀመሪያ ከመሰረቱ ነው የምንጀምረው ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 1 ላይ እንሄድና አንዳንድ ሐሳቦችን ለማየት እንሞክራለን። በዛውም እንግዲህ ሰሞኑን የተነሱ አንዳንድ ሐሳቦች እንደሰማችሁ ተስፋ አደርጋለሁ። ከዘፍጥረት ምዕራፍ 1 ጋር በተገናኘ መጀመሪያ የተፈጠረው መንፈስ ነው፣ ከዛ በኋላ ነው እግዚአብሔር ስጋን የፈጠረው የሚል ነገር አለና እሱንም ያው በአንድነት መተነው እናልፋለን ማለት ነው። ስለዚህ አምላክ ሰውን ለምንድን ነው የፈጠረው? ማይንዲው ሰው ነው እያልን ያለ ነው እንጂ አምላክ መንፈስን ለምን ፈጠረው አይደለም የምንለው። አምላክ ሰውን ለምን ፈጠረው የሚለውን ነገር ማየት ይኖርብናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንደ መልካችን
እንደ ምሳሌያችን እንፍጠር። የባሕር ዓሦችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ያድርጉ? ይግዙ ይላል ማለት ነው። ይግዙ ይላል። ስለዚህ ሰውን እግዚአብሔር በምንድን ነው የፈጠረው? በመልኩ ነው የፈጠረው። አሁን እግዚአብሔር እዚህ ጋር ማንን የፈጠረው ከተባለ ሰውን ነው የፈጠረው። መንፈስን አይደለም፣ የሰውን መንፈስ አይደለም፣ ሰውን ነው የፈጠረው። ስለዚህ ኦሪት ዘፍጥረት ምዕራፍ 1 ላይ መጽሐፉ የሚነግረን ስለምንድን ነው ከተባለ ስለ ሰው ነው የሚነግረን። ስለ ሰው ነው የሚነግረን። ሰውን ምናድርግ? ሰውን እንፍጠር አለ ማለት ነው። ሰውን እንፍጠር አለ። አሁን እዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰውን ፈጥሯል ወይ ከተባለ እዚህ ጋር እግዚአብሔር ሰውን አልፈጠረም። እዚህ ጋር እንፍጠር ነው የሚለው። የሥላሴን ምክር እናያለን። የሥላሴን ምክር ወይም የሥላሴን የትሪኒቲን ካውንስል እናያለን ማለት ነው። ያው እኛ እግዚአብሔር ሲል ሥላሴ ብለን ስለምንረዳው የሥላሴን ካውንስል የትሪኒቲን ምክር እናያለን። ምክር ሐሳባቸው ምንድነው? ሰውን በመልካችን እንደ ምሳሌያችን እንፍጠር። መልክና ምሳሌ አንድ አይነት ነው። እሺ፣ የአንድ ሳንቲም ሁለት ገጽታ ነው። ያን ምንም የተለየ ነገር የለውም። አንድ አይነት ሐሳቦች ናቸው። በመልካችን እንደ ምሳሌያችን እናደርጋለን፣ እንፍጠራለን። ለምንድን ነው የሚፈጥረው እግዚአብሔር ሰውን ከተባለ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ያድርግ? ይግዙ፣ እንዲገዛ ነው እግዚአብሔር ሰውን የፈጠረው። ይህን ከተናገረ በኋላ ቁጥር 27 ላይ እንደዚህ ይላል፣ እግዚአብሔርም ሰውን በመልኩ ፈጠረ። አያችሁ? አሁን እዚህ ጋር በመልኩና በምሳሌው አይልም፣ በመልኩ ነው የሚለው። ለምን ካላችሁኝ ተመሳሳይ ነገር ነው። መልክና ምሳሌ ተመሳሳይ ነገር ነው። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም ምን መልክ ፈጠሩ ይላል። ስለዚህ ቁጥር 26 ላይ ምን ነበር ያየነው? ካውንስሉን ያየነው፣ የሥላሴን ምክር ሐሳብን ያየነው። ቁጥር 27 ላይ ደግሞ ድርጊቱን እናያለን ማለት ነው። ስለዚህ ሰው እዚህ ጋር ተፈጥሯል። ቁጥር 27 ላይ ተፈጥሯል። በእግዚአብሔር መልክ ፈጠረው ይልና እንዴት አድርጎ ፈጠረው? ወንድና ሴት አድርጎ ፈጠራቸው። ስለዚህ የሚያወራው ስለምንድን ነው? ስለ ሰው ነው። ስለ መንፈስ አያወራም። መንፈስ ጾታ የለውም። እሺ፣ መንፈስ ጾታ የለውም። አሁን ጾታ አለው የሚሉ ሰዎች መጥተዋልና ጾታ ካለው መንፈስ ራሳችሁን ጠብቁ። በነገራችን ላይ ምን ሊያደርጋችሁ እንደሚችል ስለማታውቁ ጾታ ካለው መንፈስ ራሳችሁን ጠብቁ። ጾታ መንፈስ የለውም። እግዚአብሔር ለሰው ጾታ የሰጠው ለምንድን ነው? እንዲባዛ ነው። መንፈስ አይባዛም። እና ለዚህ ነው ቅድም እንዳልኳችሁ የጋራ የሆነ አንደርስታንዲንግ ያስፈልገናል። እኔ ተነስቼ እዚህ ጋር ያለው መንፈስ ነው እየተርጉሜ ከዛራ መንፈስ ወንድና ሴት ነው ማለት አልችልም። በቃ አያስኬድም። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። አሁን በመልኩ ፈጠረ ምን ማለት ነው? በመልኩ ፈጠረ ሲባል ምን ማለት ነው? ራሱ ባይብሉ ይፍታል። ዘፍጥረት ምዕራፍ 1 ላይ በጣም ኢዚ በሆነ መንገድ አንድ ነገር ላሳያችሁ። ያው ዋናው ቶፒክ እሱ አይሆንም፣ ግን ሰሞነኛ ርዕስ ስለሆነ ላሳያችሁ። መልክ ምንድነው? ኢሜጅ ምንድነው? እሺ ምን ይላል? እግዚአብሔር ሰውን በመልኩ ፈጠረ አይደል? በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። በእንግሊዝኛው ደግሞ ኪንግ ጄምስ ቨርዥን so God created man in his own image, in the image of God created he him ይላል። ስለዚህ ኢሜጅ ምን ማለት ነው ከተባለ አሁን ዘመኑ በጣም ተራቋል። በቀላሉ ማየት እንችላለን የዕብራይስጡን ሐሳብ ማለት ነው። እዚህ ጋር ኢሜጅ ምን ይታያችኋል አይደል? ኢሜጅ ምን ይታያችኋል? 67 54 ሚል አለ እዚህ ጋር። እሱን እንነካለን ማለት ነው። እሱን ስንነካ የዕብራይስጡን ሐሳብ ያመጣልና ትርጉሙንም ይሰጠናል ማለት ነው። የተለያዩ ትርጉሞች ሊኖሩት ይችላሉ ይላል። እዚህ ጋር እንደምታዩት ሼድ ይላል፣ ኢሉዥን፣ ሪዘምብላንስ ምናምን ይላል። እዚህ ጋራ ካለው ሐሳብ ጋራ አይደለም ሊሆን ይችላል። እዚህ ጋራ ካለው ዘፍጥረት ምዕራፍ 1 ላይ ካለው ሐሳብ ጋራ የቱ ነው አውዱን የሚጠብቀው ትርጓሜ ከተባለ ይሄው ሪፕሬዘንታቲቭ ማለት ነው። ሌላ ነገር የለውም። ሪፕሬዘንታቲቭ ማለት ነው። ሪፕሬዘንታቲቭ ምን ማለት ነው? ተወካይ ማለት ነው። ወኪል ማለት ነው። ምንም ፊዚክስ ኬሚስትሪ አያስፈልገውም። ሪፕሬዘንታቲቭ ነው።
መልክ ማለት እግዚአብሔር በሰው በመልኩ ፈጠረው ማለት እግዚአብሔር ምን አድርጎታል? ሰውን የሱ ወኪል አድርጎታል። የት? ምድር ላይ። እግዚአብሔር ምድር ላይ ፊዚካሊ አይንቀሳቀስም ማለት። ስለዚህ ምን አደረገ? እግዚአብሔር ሰውን የሱ ወኪል አድርጎ አስቀመጠው ማለት ነው። አሁን እዚህ ጋር እንደምታዩት አይድል የሚል ቃል አለ አይደል? ለምሳሌ ጣዖታቶች ይሰራሉ። ጣዖት ሲሰራ ምንድነው የሚደረገው ከተባለ ለምሳሌ በሰው መልክ ጣዖት ይሰራል አይደል? ስለዚህ ያን ጣዖት ስታዩ ምንድነው የምታዩት? የሆነ የሰው መልክ ታያላችሁ። ጌታም የተናገረው ነገር አለ አይደል? ግብር መክፈል ይገባል ወይ ብሎ ሲጠይቁት ዲናሩን ጠየቃቸው። ከዛ እዚህ ጋር የማን መልክ አለ አላቸው። በቃ አያችሁ። ስለዚህ ሳንቲሙ ላይ ያለው መልክ ሪፕሬዘንት ያደርጋል ማለት ነው። ስለዚህ እዚህ ጋር መልክ ማለት ተመልከቱ፣ ሪፕሬዘንታቲቭ ወኪል ማለት ነው። ወኪል ተወካይ ማለት ነው። ስለዚህ እግዚአብሔር ሰውን ምን አድርጎታል? ወኪሉ አድርጎ በምድር ላይ ፈጥሮታል። ምን እንዲያደርግ? እንዲገዛ ማለት ነው። እንዲገዛ። ስለዚህ የሚገዛው ደግሞ ማን ነው ከተባለ ወንድም ሴትም ገዢዎች ናቸው። ወንድም ሴትም ምንድናቸው? ገዢዎች ናቸው። ለምን? ወንድም ሴትም በእግዚአብሔር መልክ ነው የተፈጠሩት። ወንድም ሴትም በእግዚአብሔር ነው መልክ የተፈጠሩት። ስለዚህ ወንድና ሴት ምድርን ይገዛሉ ማለት ነው። ይሄ ነው የእግዚአብሔር ኦሪጂናል የሆነ ያልተበላሸው ፕላኑ ይሄ ነው እንጂ እኔ መንፈሴ ነው እግዚአብሔር የሚመስለው ምናምን ቁርጥ እሱ ነኝ 100% ከሱ ወጥቻለሁ የሱ የሆነው እኔ ጋር አለ ምናምን ያቆም ሙሳ ያቆም እንደዚህ አይነት ትምህርት የለም። ዘፍጥረት ላይ የለም፣ የትም የለም። ጋቢቶ ሁሉ አሪፍ ነው። ይሄ ነው ሐሳቡ። በቃ ሐሳቡ ይሄ ነው። ስለዚህ ወንድና ሴት አድርጎ እግዚአብሔር ምን አደረጋቸው? ፈጠራቸው ይለናል ማለት ነው። በማን መልክ? በእግዚአብሔር መልክ። ስለዚህ ወንድና ሴት በአንድ ቀን ነው የተፈጠሩት፣ በተለያየ ቀን አልተፈጠሩም። ወንድና ሴት በአንድ ቀን ነው የተፈጠሩት። እግዚአብሔር ሰማይና ምድርን ፈጥሮ ለመጨረስ ስንት ጊዜ ነው የፈጀበት? 6 ቀን። በሰባተኛው ቀን ምን አደረገ? አረፈ። ስለዚህ እሱ ካረፈ በኋላ አይደለችም ሴት የመጣችው፣ ኦሬዲ ጨርሷል። እግዚአብሔር ፈጥሯታል። ዘፍጥረት ምዕራፍ 2 ላይ ምንድነው የሚናገረው ከተባለ ዝርዝር ሐሳቡ ነው የሚናገረው። ይህ የተፈጠረውን ሰው እንዴት ነው የተፈጠረው የሚለውን ዝርዝር ሐሳቡ እንደዚህ አድርጎ ፈጠረው የሚለው ዘፍጥረት ምዕራፍ 2 ላይ ምን ያደርጋል? ዝርዝር ሐሳቡን ይናገራል ማለት ነው። ዝርዝሩን ሐሳቡን ይናገራል። ለምሳሌ ይሄን ስክሪፕቶ ገዛው እላችኋለሁ አይደል? ወይም ደግሞ ይሄን ስክሪፕቶ አዘጋጀው እላችኋለሁ። የመጀመሪያው ሴንቲሜንት ምንድነው? ይሄን ስክሪፕቶ ገዛው ወይም አዘጋጀው። ከዛ እንዴት ነው ይሄን ስክሪፕቶ ያዘጋጀው ከተባልኩ ይሄን ስክሪፕቶ ነው የሰራሁት መጀመሪያ እንትን አደረኩት፣ ከዛ እንዲያደረኩት ቀለሙን አዘጋጀው ምናምን እያልኩ እናገራችኋለሁ። ልክ እንደዛ ነው። ዘፍጥረት ምዕራፍ 1 ላይ ጥቅልል የሆነን ሐሳብ እናገኛለን። ምዕራፍ 2 ላይ ደግሞ ዝርዝር ሐሳቡን እናገኛለን እንጂ ወንድና ሴት the same day ነው የተፈጠሩት። ይሄው ዘፍጥረት ምዕራፍ 5 ቁጥር 2 ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም በፈጠረበት ምን ቀን አዳም ብሎ ጠራቸው። ቀናት አይደለም፣ ቀን the same day። ስለዚህ ማን ብሎ ጠራቸው? አዳም ብሎ ጠራቸው። እግዚአብሔር ወንዱንምና ሴቱንም አዳም ብሎ ነው የሚጠራው። ወንዱንም እና ሴቱንም አዳም ብሎ ነው እግዚአብሔር የሚጠራው ማለት ነው። ሔዋን ምናምን የሚለው እንግዲህ ለሴቷ በኋላ ላይ አዳም የሰጣት ስም ነው፣ ወንድዩ የሰጠው ስም ነው። እግዚአብሔር ግን ሁለቱም ማን ብሎ ነው የሚያውቃቸው? አዳም ብሎ ነው የሚያውቃቸው ማለት ነው። አዳም ብሎ ነው የሚያውቃቸው። ስለዚህ ሴም ዴይ ወንድና ሴት ምን ተደርጓል? ተፈጥሯል። ወንድና ሴት ተፈጥሯል ማለት ነው። ወንድና ሴት ተፈጥሯል። ከዛ በኋላ ከተፈጠሩ በኋላ እግዚአብሔር ለወንዱ የሰጠው ኃላፊነት ምን ነበር የሚለውን ደግሞ ማየት ይኖርብናል። አሁን በተለይ ዘፍጥረት ምዕራፍ 1 እና ምዕራፍ 2 የእግዚአብሔርን ትክክለኛ የሆነ ዓላማ የምንረዳበት መጽሐፍ ነው። ለምን? ውድቀት እዚህ ውስጥ የለም። ውድቀት የመጣው ከዘፍጥረት ምዕራፍ 3 በኋላ ነው። ስለዚህ ከዘፍጥረት ምዕራፍ 3 በኋላ ብዙ ነገሮች ምን ተብሏል? ተበላሽተዋል። ብዙ ነገሮች ተበላሽተዋል። ስለዚህ እግዚአብሔር ትክክለኛ ፐርፐዙ ለወንድ ልጅ ምንድነው ከተባለ ዘፍጥረት ምዕራፍ 2 ላይ ከቁጥር 15 ጀምሮ እንዲህ ብሎ ይነግረናል። አራተኛውንም ወንዝ ኤፍራጥስ ነው ይላል። ከዛ በኋላ እግዚአብሔር አምላክም ሰውን ወስዶ
ተመልከቱ። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም። ለምንድነው ሰው ብቻውን ይሆን ዘንድ መልካም አይደለም እግዚአብሔር ያለው? ለምን ከተባለ ሁለቱ የተፈጠሩት ዘሴም ዴይ ነው ብያቸዋለሁ አይደል? ግን በቅድመ ተከተል ካየነው ወንዱ ቀድሞ ተፈጥሯል። በቅድመ ተከተል ካየነው ወንዱ አስቀድሞ ተፈጥሯል። ቀኑስ ዘሴም ዴይ ነው ማለት ነው። ለምሳሌ አሁን እዚህ መጀመሪያ ውቤ ነበረች፣ ከዛ በኋላ እኔ መጣው። ከኔ በኋላ ማን ነው የመጣው? ለምሳሌ ኤልሳ ነች። እሺ ኤልሳ የተለያየ ቀን ነው እንዴ? አይደለም፣ ዘሴም ዴይ ነው። እንደዛ ማለት ነው። የተለያየ ቀን አይደለም፣ ዘሴም ዴይ ነው። ስለዚህ በቅድመ ተከተል ደረጃ ስናየው ወንዱ ቀድሞ መጥቷል፣ ከዛ በኋላ ሴቷ መጥታለች ማለት ነው። ቀኑ ግን አይለያይም። በስድስተኛው ቀን ነው ወንድም ሴትም የተፈጠረው። እግዚአብሔር በሰባተኛው ቀን አርፏል ነው የሚለን። እግዚአብሔር ያን ያረፈ እስካሁን እንዳረፈ ነው። ምን ማለት ነው? እግዚአብሔር አረፈ ማለት ጨረሰ ነው። በነገራችን ላይ ፈጥሮ የጨረሰው የዛን ጊዜ ነው። አሁን እግዚአብሔር ይሰራል ነው የሚባለው፣ ይፈጥራል አይደለም። እግዚአብሔር አሁን ይሰራል። ፈጥሮ ኦልሬዲ እኮ ጨርሷል። ኢየሱስ ሲናገር ትዝ ይላችኋል። አባቴ እስከዛሬ ይሰራል እኔም እሰራለሁ ነው ያለው። ይፈጥራል አይደለም ያለው። ፈጥሮ የጨረሰው እግዚአብሔር ያኔ ነው። 6 ቀን ፈጥሮ ጨርሷል። በሰባተኛው ቀን ምን አድርጓል? እግዚአብሔር አርፏል ማለት ነው። ስለዚህ ካረፈ በኋላ አይደለም ሴት ልጅ የመጣችው። በስድስተኛው ቀን ሁለቱም ተፈጥሯል። ግን በቅድመ ተከተል ካየነው ዘሴም ዴይ ላይ ወንዱ ቀድሞ ምን ብሏል? መጥቷል። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም ሲል እዚህ ጋራ ወንዱ ብቻውን ነው ማለት ነው። ለዛ ነው ሌላ ሰው የለም ማለት ነው። በጣም ውስብስብ አታርጉት። እሺን ራሱ ስትተረጉሙ አንዳንዱ በጣም ውስብስብ ያደርገዋል። በቃ እዚህ ጋር ሰው ነበር ወይ? አልነበረም። ስለዚህ ብቻውን ይሆን ዘንድ መልካም አይደለም ይላል ማለት ነው። ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ይላል። የሚመቸውን ምን ረዳት እንፍጠርለት በማለት ተናግሯል። ስለዚህ ከዚህ ውስጥ የሆነ ፕሪንሲፕል እናውጣ። ዘፍጥረት ምዕራፍ 2 ላይ ከቁጥር 15 እስከ 18 ባለው ላይ እግዚአብሔር ለወንድ ልጅ የሰጠው ኃላፊነት ምንድነው? መሩ ምንድነው? ፕሪንሲፕሉ ምንድነው የሚለው እናውጣ። በተለይ ወንዶች ስሙኝ፣ ሴቶችን አይመለከትም። ወንዶች ስሙኝ። የመጀመሪያው ነገር እግዚአብሔር ገነትን ነው የሰጠው አይደል? ገነት የምትባል ሴትን አይደለም፣ ገነትን ሰጠው። ምን ማለት ነው? ገነት ስንል የጌታ ህልውና ያለበት ማለት ነው አይደል? የጌታ ህልውና ያለበት እሱ ነው የመጀመሪያው ነገር። ስለዚህ ገነት ሲያስገባው ምን እያደረገው ነው? በጌታ ህልውና መሆን ማለት ነው። በጌታ ህልውና ውስጥ መሆን ማለት ነው። ስለዚህ ለወንድ ልጅ የመጀመሪያ የሚያስፈልገው ነገር ምንድነው ከተባለ ከጌታ ጋር መሆን ነው። ከጌታ ጋር መሆን ለወንድ ልጅ በቃ የመጀመሪያው ፕራዮሪቲው ነው። ከዛ በኋላ ምንድነው ያደረገው? እግዚአብሔር ስራን የሰጠው አይደል? ምን አይነት ስራን የሰጠው? እግዚአብሔር አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው ነው የሚለው። ስለዚህ ኤደን ገነት እግዚአብሔር የፈጠረው ነው አይደል? ፐርፌክት ነው። ግን እዛ ውስጥ ያሉትን ነገሮች እንዲያበጅና እንዲጠብቅም አዳምን እዛ አስገባው ማለት ነው። ወንዱን እዛ አስገባው። ስለዚህ ስራን የሰጠው ኃላፊነትን የሰጠው። ስለዚህ ወንድ ልጅ ከጌታ ጋር ከሆነ በኋላ ምን ያስፈልገዋል ማለት ነው? ስራ ያስፈልገዋል ማለት ነው። ስራ ያስፈልገዋል። ኤኒ ካይንድ ኦፍ ስራ ማለት ነው። ኤኒ ካይንድ ኦፍ ስራ ያስፈልገዋል። አሁን የተነሳንበት ምንድነው? ራእይ ነው አይደል? እሱን እዚህ ውስጥ እናገኘዋለን ማለት ነው። በኋላ ላይ ያሳያቸዋል። ስለዚህ ስራ ያስፈልገዋል ማለት ነው። ወንድ መስራት አለበት። ይሄ ግዴታ ነው። ሴቷ ጋር ስንመጣ እሱን አናገኝም አይደል? ስራ የወንድ ምንድነው? ግዴታው ነው። ለዛ ነው እግዚአብሔር አስቡት እንግዲህ ገነት ውስጥ ምን ሊያደርግ ይችላል ነው አይደል? በጣም እኮ ሰው ፐርፌክት ነው እግዚአብሔር የሰራው። ግን እዛ ውስጥም ሆኖ እግዚአብሔር ምን ይለዋል? እንዲሰራ አዝዞታል ማለት ነው።
ገነት ውስጥ ከታዘዝ ከዚህ ደግሞ አስቡ እዚህ ደግሞ አስቡ። አሁን ምን መሰላችሁ ችግሩ እዚህ ጋራ ገነት ውስጥ ነው ያለው አዳም በጌታ ህልውና ውስጥ ነው ያለው። ስለዚህ ስራውን የሚሰራው እንዴት አድርጎ ነው? ኤንጆይ እያደረገ ነው የሚሰራው፣ ደስ እያለው ነው የሚሰራው። ሰኞ መጣብኝ እያለ አይደለም የሚሰራው፣ በደስታ ነው የሚሰራው። ከእርግማን በኋላ ስራው አልተቀየረም። ምንድነው የሆነው? ድካም ሆነ፣ ፋቲግ ሆነ፣ መሰላቸት መጣ። ያ ነው የመጣው፣ እርግማኑ ያን ነው ያመጣው። ስራው አልተቀየረም። ስራ አለ። ግን ምንድነው ለውጡ ከተባለ በዚህ ጊዜ ኢንጆይመንት ነበረው፣ ስራውን ይወደዋል፣ ያደርገዋል። ለምን? ከጌታ ጋር ህብረት አለው። ከወደቀ በኋላ ግን እርግማኑ ያደረገው ነገር ምንድነው ከተባለ ይሄ የሚሰራበትን አትሞስፌር አበላሸበት ማለት ነው። ስለዚህ ይህን የተበላሸውን አትሞስፌር እንዴት ነው የምንቀይረው ከተባለ ራእይን በማግኘት ነው የምንቀይረው። ጌታ የሰጠንን ቪዥን ስናገኝ ወደዚህኛው ኢንጆይመንት እንገባለን ማለት ነው። ወደዚህኛው ኢንጆይመንት መግባት እንችላለን ማለት ነው። እሺ ሶስተኛ ነገር ምንድነው የሰጠው? እግዚአብሔር ህግን የሰጠው ሎ ሰጥቶታል ማለት ነው። ምን ብያችኋለሁ? ራእይን ስንጀምር ለማስታወስ ላልነበራችሁ ሰዎች እንድታስታውሱት ራእይ ስንል ምን ብለናል? ራእይ ባይኖር ህዝብ መረን ይሆናል የሚለውን ምሳሌ 29:18 የሚለውን ቃል አመጣንና መረን ምን ማለት ነው ተባብለናል? ህገ ወጥ መሆን ማለት ነው ተባብለናል። ስለዚህ የትምህርት ያስፈልገው ለምንድነው? ሰው መረን እንዳይሆን መጠበቅ ወይም ማንቃት ነው ተባብለናል። ስለዚህ ራእይ ሲኖር ምን ይኖራል ተባብለናል? ራእይ ሲኖር ስርዓት ይኖራል ተባብለናል አይደል? መሪ ይኖራል ወይም ህግ ይኖራል ተባብለናል። ስለዚህ እግዚአብሔር ያደረገው ነገር እሱ ነው። እግዚአብሔር ስራ ሲሰጠው ከምን ጋር ነው የሰጠው? ከህግ ጋር ነው የሰጠው። ምንድነው ህጉ? ይሄው ተጽፏል። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። በነገራችን ትእዛዝም ነው። ትበላለህ፣ ይበላል። እሺ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ። ትእዛዝ ነው፣ መርህ ነው። ከእርሱ በበላ ቀን ሞትን ትሞታለህ፣ ውጤቱን ይነግረዋል። ስለዚህ እዚህ ጋር ህልውናው አለ፣ ገነት ውስጥ ነው ያለው፣ ይሰራል። ከዛስ መርህ ተሰጥቶታል፣ ህግ ተሰጥቶታል ማለት ነው። ህግ ተሰጥቶታል። ስለዚህ በራእያችሁ ውስጥ ለመቀጠል ስትፈልጉ ምን ያስፈልጋችኋል ማለት ነው? ወንድ ልጅ መርህ ያስፈልጋል ማለት ነው። አቋም ያስፈልጋል ማለት ነው። በሌላ አገላለጥ አቋም፣ በቃ የጸና አቋም ሊኖር ይገባል። ሰዎች በሚሰጡ አስተያየት አይደለም አቋምን የምትቀያየረው። በቃ አቋም ያስፈልጋል ማለት ነው። መርህ ያስፈልጋል። ከዛ በኋላ ምን ሰጠው? እንግዲህ የሚሰጠው አይደል? ከዛ በኋላ ያው ቁጥር 18 ላይ የሚመቸውን ምን ረዳት እንፍጠርለት ተባለ ማለት ነው። ምንድነው ረዳት? ስለዚህ ሴት ረዳት ከሆነች አንተ ምን ያስፈልጋል ማለት ነው? ስራ ያስፈልጋል ማለት ነው። ስራ ከሌለ ምኑን ነው የምትረዳ? ምኑን ነው የምትረዳ? ልትረዳ አትችልም። ስለዚህ ስራ ስንል ደግሞ አገራችን ላይ ደግሞ ያለው ትልቁ ችግር ምንድነው? በቃ ስራ ማለት የሆነ ጧት ወጥተ 2 ሰዓት ላይ ምናምን ከዛ እስከ 11 ሰዓት ቆይተ ምናምን ሰው ሲመጣ ነው ሰራ የሚባለው አይደል? እሱም አንድ ስራ ነው፣ ግን እሱ ብቻ አይደለም ስራ። የተለያየ ስራ ነው። ለምሳሌ ሰዓሊ፣ ያው እንግዲህ ከታች አለ ሰዓሊው ሰዓሊ ልትሆን ይችላል፣ እሱ ስራ ነው። ጸሐፊ ልትሆን ይችላል፣ እሱም ስራ ነው አይደል? ስራ ነው። ኤኒ ካይንድ ሊሆን ይችላል። ስለዚህ ራእይን አግኝተህ በዛ ራእይ ውስጥ የምትሰራውን ነገር ነው ማወቅ ያለብህ። እንደዛ ስትሆን የመጣችዋ ሴት ምንድነች? ረዳት ነች። ስለዚህ እዚህ ጋር ቁጥር 2ን ካወጣኸው 3 እና 4 አይኖርም ነው አይደል? ይሄን ካወጣኸው 3 እና 4 አይሰራም። ለየትኛው ነው መርህ የሚኖርህ ነው? ምንም ነገር የለ። ለምን ነው መርህ የሚኖርህ? ከዛስ አራተኛው ለምንድን ነው የሚመጣው? ሴት ልጅ ለምን ትመጣለች? ምንም እኮ የለም። ምኑ ትረዳሃለች? ተረዳችሁ? ስለዚህ ይሄ ለወንድ በጣም አስፈላጊ ነገር ነው ማለት ነው። ከጌታ ጋር ህልውና አብሮ መሆን፣ የጌታ ህልውት ለወንድ ልጅ በጣም ያስፈልጋል። ከዛስ ስራው ደግሞ ያስፈልጋል ማለት ነው። ይሄን ካወጣው በወንድ ልጅ ህይወት 3 እና 4 አይከተለም።
3 እና 4 ምን አይልም አይከተልም ማለት ነው። አይከተልም። ስለዚህ ለዛ ነው ብዙ ጊዜ ሴቶችም እንዲህ ቪዥነሪ የሆነ የራሱ ነገር ያለው ወንድ ደስ ይላቸዋል። አብዛኛው ጊዜ ደስ ይላቸዋል። ለምን ከተባለ የተፈጠሩት ለዛ ነው፣ ሊያግዙ ነው የተፈጠሩት። ስለዚህ እንደዛ ሲሆን አንድ ወንድ ልጅ ምን ያደርጋቸዋል? ይማርካቸዋል ማለት ነው። ይማርካቸዋልና ማቴሪያሊስቲክ መሆን ሳይሆን የተፈጠሩበትን ዓላማ ያ ስለሆነ ባይኔቸራቸው ያ ነገር ያለው ወንድ ልጅ ምን ያደርጋቸዋል? ይማርካቸዋል ማለት ነው። ይሄ በጣም ግልጽ የሆነ ነገር ነው። ያው ሲለጠጥ ነው ሁሉ ነገር መጥፎ የሚሆነው። ሲለጠጥ መጥፎ ነው። እሷም ስትመጣ እሱ በሰራው ነገር ላይ በቃ እንትን ለማለት ሳይሆን ምን ለማድረግ ነው? ለማገዝ የበለጠ እሱም እንዲሆን ፍሩትፉል እንዲሆን ለማገዝ ነው መግባት ያለባት ማለት ነው። ስለዚህ ሴት ልጅ አጋዥ ነች። አጋዥ ስትባል የምታግዝ ነች ስትባል ከወንዱ ያነሰች ነች ማለት አይደለም አይደል? ከወንዱ ያነሰች ነች ማለት አይደለም። ለምሳሌ ሮሜ ምዕራፍ 8:26 ላይ መንፈስ ቅዱስ አጋዣችን እንደሆነ ይናገራል፣ የሚረዳ እንደሆነ ይናገራል። ማለት እኛ ምን ያደርገናል? ያግዘናል። መንፈስ ቅዱስ እኛን ስለሚያግዘን ከኛ ያነሰ ነው ወይ? አይደለም አይደል? እንደውም አንዳንዴ አጋዥ የምንፈልገው ከኛ ራሱ የበለጠ ሊሆን ይችላል። ለምሳሌ የሆነ ዕቃ በጣም ከባድ የሆነ ዕቃ ማንሳት ብትፈልጉ አግዙኝ የምትሉት ሕፃን ልጅ ነው እንዴ? የ1 ዓመት ሕፃን ልጅ አግዘኝ ትሉታላችሁ? አትሉትም። ቢያንስ በአቅም ካንተ ጋራ ትይዩ የሆነ ወይም ካንተ የሚበልጥ ነው የምትፈልገው። አጋዥ ማለት እሱ ነው። ወይም ካንተ ፓወር ጋር ወይም ካንተ አቅም ጋራ ትይዩ አቅም ያለው ሰው ትፈልጋለህ፣ ወይም ደግሞ ከዛ የሚበልጥ ሰው ነው እንጂ የምትፈልገው ካንተ ያነሰ ሰው ምን ያደርግልሃል? ምንም አይሰራልህ። ስለዚህ አጋዥ መሆኗ ባይ ዲፎልት ምንድነው የሚያሳየን ከተባለ በቃ ከወንድ ልጅ ጋር ምንድነች? ትይዩ ነች ማለት ነው። ትይዩ መሆኗን ያሳያል። ለዛ ነው ከጎን አጥንትም የተፈጠረችው። ከግራ ግን አይደለችም። ያው ሃይማኖቱ ዓለም ከግራ ብሎናል። ከግራ አልተፈጠራችሁም። እሺ። ስለዚህ የወንድና የሴት ልጅን አፈጣጠር እና ዓላማ በዚህ አይነት መንገድ ካየነው የራእይ ምንጭ ምንድነው የሚለው ደግሞ የራእይ ምንጭ ምንድነው? የራእይ ምንጭ ለምሳሌ መጽሐፈ መክብብ ምዕራፍ 3 ቁጥር 10 ላይ እንደዚህ ይለናል። ሰለሞን እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለው ይላል። እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ምን ጥረት አይቻለው ይላል። አያችሁ? ስለዚህ እግዚአብሔር ሰጥቷል። አሁን መርህ ነው የምናወጣው ተባብለናል። ስለዚህ እግዚአብሔር ምን አድርጓል? ሶርሱን ሰጥቷል ማለት ነው። ሰው ልጅ የሚደክምበትን ነገር ጥረት እየጣረ እየሰራ የሚደክምበት ነገር እንዲኖረው በውስጡ ያን ነገር እግዚአብሔር ምን አድርጓል? አስቀምጧል ማለት ነው። አስቀምጧል ማለት ነው። ስለዚህ ራእይ ምን ተባብለናል? ከእምነት ጋር ተመሳሳይ ነው። ለምን? እምነት የማናየውን ነገር የሚያስረዳ ሲሆን ራእይ ደግሞ ልባችን ለዓይናችን የሚያስረዳው እውነት ነው እንጂ ዓይናችን ለልባችን የሚነግረው አይደለም። ተመልከቱ። ይህ ነገር በጣም አስፈላጊ ነገር ነው። ቪዥን ከእምነት ጋር ተመሳሳይ ነው። እምነት ምንድን ነው? እምነት ምንድን ነው? የማናየውን ነገር የሚያስረዳ ነው አይደል? ለምሳሌ እግዚአብሔር መንግስት በዓይናችን አላየነው፣ ግን በእምነት ተረድተናል። ጌታ ኢየሱስን በዓይናችን አላየን፣ ፊዚካል በሆነ ዓይናችን፣ ግን በእምነት ምን ብለናል? ተረድተናል። ቪዥንም ጋር ስንመጣ ራእይም ጋር ስንመጣ እንደዛ ነው። የልብ ስራ ነው ተባብለናል። ስለዚህ ቪዥን ልባችን ነው ለዓይናችን የሚነግረው የሚያስረዳው እንጂ ዓይናችን ለልባችን አይነግረውም። ለምን ከተባለ ባለፈው ሳምንት እንዳልኳችሁ ለምሳሌ አይነ ስውር የሆነ ሰው ቪዥን የለውም ወይ? ቪዥን አለው። ለምንድን ነው ቪዥን ያለው? በዓይኑ አይደለም የሚያየው። በምንድን ነው የሚያየው? በልቡ ነው የሚያየው። በልቡ ነው የሚያየው። ስለዚህ ልባችሁ ለዓይናችሁ ምን ማድረግ አለበት? ማስረዳት አለበት ያን እውነት። ለምን? ዓይናችን የሆነ የሚጨበጥ ምናምን ነገር ዛሬን ነው የሚያየው። ዛሬ ምን አለ? ዛሬ እንዴት ነው የሚለው። አየህ? እምነት ግን ምንድነው የሚያደርገው? የነገን አሻግሮ ምን ያደርጋል? ያስረዳሃል ማለት ነው። የዛሬ ያለው ነገር ምንድነው? ጊዜያዊ ነው ይላል፣ የሚያልፍ ነው ይላል።
ስለዚህ ነገ ምን አድርግ ተስፋ አድርግ ይላል። ስለዚህ እንደዛ ሲል ምን ታደርጋለህ ማለት ነው? ራስን ታስገዛለህ ማለት ነው ለነገ። ዛሬ እንደሚያልፍ ይገባል። ስለዚህ ዛሬ ላይ የሆነች ነገር ለማግኘት ዛሬን ተደስተ ለማደር የሆነ ጊዜያዊ የሆነ ውሳኔ አትወስንም። ነገን ኢምፓክት የሚያደርግ ጊዜያዊ ውሳኔ አትወስንም። ለዛ ነው ባለ ራዕይ ምን አለው ተባብለናል? መርህ አለው፣ ህግ አለው፣ ስርዓት አለው ማለት ነው። ስርዓት አለው። ይህን ፒክቸር እስቲ ላሳያችሁ። እዚህ ፒክቸር ላይ ምን ትረዳላችሁ? የሆነ ሰው አለ፣ ሴት ትመስለኛለች፣ ጣቷ ላይ ሴት ይመስላል። ምን አድርጋለች? ምንዋን የሸፈነችው? መልኳን ነው የሸፈነችው፣ ፊቷን ነው የሸፈነችው። ፊቷን ሸፍናለች እና እዚህ ጋር ምን አለ? ጥያቄ ምልክት አለ። አሁን እቺ ሴት ማን ነች ብላችሁ ትመልሱልኛላችሁ? ማወቅ ትችላላችሁ? የሚያውቃት ሰው አለ? ከሌ ነች ማለት ይችላል? እቺማ ጎረቤቴ ነች ምናምን የሚል ሰው አለ? እቺማ ክላስሜቴ ነች ወይም እቺ ሚስቴ ነች የሚል ሰው አለ? ጥያቄ የምታበዛ ነበረች በፊት ላስት ይር ማለት ነው። እሷ መስላኝ ነበር። አይ ለምን ምንዋን ሸፍናለች? ፊቷን ሸፍናለች አይደል? መልኳን ሸፍናለች። ስለዚህ ጥያቄው ምልክቱ ምንድነው? እኔ ማን ነኝ ነው። እኔ ማን ነኝ አይደል? እኔ ማን ነኝ? መመለስ አልቻልንም። እሺ ወደ እናንተ ላምጣው። እናንተ ማን ናችሁ ነው? እናንተ ማን ናችሁ? አሁን እቺ ሴት ማወቅ አልቻልንም አላችሁ። ጥያቄ ምልክት ላይ ያለችው ፊቷ ተሸፍኗል። እኔ ማን ነኝ እያለች ነው። ብዙዎቻችን አናቃትም ነው እንጂ የምንለው ብዙዎቻችን ራሳችንን እናውቃለን ወይ ነው? ራሳችንን እናውቃለን ወይ? አንተ ማን ነህ? አንቺ ማን ነሽ? ይሄ ነገር ምላሽ ያስፈልጋል። ራሳችሁን ታውቁታላችሁ ወይ? አሁን ባለ ራዕይ ከመሆን በፊት ራስን ማወቅ ያስፈልጋል። እኔ ማን ነኝ የሚለውን ነገር በደንብ ማወቅ አለባችሁ። አንዳንድ ሰው ራስን አስተዋወቅ ሲባል እኔ ሜሎስ ነኝ ምናምን ብሎ ይጀምራል። በስሙ ይጀምራል። ጥሩ ነው በስሙ መጀመር፣ ግን እሱ አንተን አይገልጥም አለ። ስሜን መቀየር እችላለሁ ነገር እኔነቴን ግን አልቀይርም ማለት እኔነቴን አልቀይርም። ስለዚህ ከስሜ አልፋለሁ ማለት ነው። ስለዚህ እግዚአብሔር አንተ ማነህ ነው የሚልህ፣ አንቺን ማነሽ ነው የሚልሽ። ራስህን ስምን ሳትገልጥ እድሜን ሳትገልጥ የምትሰራው ነገር ሳትገልጥ ራስን ማብራራት ትችላለህ ወይ? ራስን ዲፋይን ማድረግ ትችላለህ ወይ? አሁን በጣም ብዙ ሰው ራሱን መግለጽ ራሱን ማብራራት ይቸገራል አይደል? በጣም ይቸገራል። ግን ይሄ በጣም መሰረታዊ ነገር ነው። ለምሳሌ ፒክቸር ተመልከቱ። ይሄ ፒክቸር ምንድነው የሚያሳየው? ምን ትረዳላችሁ ይሄን ስታዩ? እስቲ ከራሳችሁ ጋር ምን ትረዳላችሁ ይሄን ፒክቸር ስታዩ? ራሱን እየገመገመ ነው እያየ ነው። ኤግዛክትሊ ራስን እንደማየት ማለት ነው። አያችሁ ፊቱ ወይም ገጹ ወጥቷል። ከዛ በኋላ ወደ ራሱ ነው የዞረው። ራሱን ነው የሚያየው እና ራስን ማየት በጣም አስፈላጊ ነገር ነው። ብዙዎቻችን ፎከስ የምናደርገው ሌላውን በማየት ነው አይደል? ራሳችን ራሱ የምናየው ብዙ ጊዜ መስታወት ፊት ነው። ከውጫዊ ኤክስፒሪየንሳችን ብቻ ነው የምናየው። እንዴት ነው ዛሬ አምሮብኛል ማለት ነው። ከዛ ነው ማለፍ ያለብን። አያችሁ ራሳችሁን ማየት አለባችሁ ማለት ነው። እኔ ማን ነኝ የሚለውን ነገር ማወቅ አለባችሁ። እኔ ማን ነኝ? ብዙ ጊዜ ራሳችን ላይ ፎከስ ለማናደርግ ነው የሰው ቢዝነስ ውስጥ ጥልቅ የምንለው ማለት ነው። እንትና ማን ነው? እሷስ ምን አደረገች? እንትና የቱ ገባ የቱ ወጣ ምናምን። በቃ ራስን ማየት
ሌላ ሰው ሳይሆን ከራስ ጋር መነጋገር፣ ራስን ማየት። ይሄ በጣም አስፈላጊ ነገር ነው ማለት ነው። ይሄ የገባው ሰው ራሱን ያገኘ ሰው ማንነቱን የተረዳ ሰው ነው ወደ ቪዥን የሚመጣው ማለት ነው። ቪዥኑ ወደ ማግኘት ከመምጣታችሁ በፊት ራሳችሁን ማየት ግዴታ ነው። በጣም ግዴታ ነው ማለት ነው። ግዴታ ነው። ስለዚህ እስቲ ራሳችሁን እስቲ ገምግሙ። እኔ ማን ነኝ የሚለውን ነገር ለራሳችሁ እስቲ ገምግሙ። ይሄ ከተግባባን አንድ ሁለት ነገሮችን እናንሳ። ራያችንን ከማወቃችን በፊት ራሳችንን ማወቅ ይጠበቅብናል አይደል? ራያችንን ከማወቃችን በፊት ራሳችንን ማወቅ ይጠበቅብናል። ራስን ሳታውቅ ባንተ ውስጥ ያለውን እግዚአብሔር ባንተ ውስጥ ያስቀመጠውን ነገር ማግኘት አትችልም። ስለዚህ የመጀመሪያው ነገር ምንድነው? ራስን ማወቅ ማለት ነው። ያ የቤት ስራ ነው፣ ሆምወርክ ነው። ስለዚህ ራስን ማወቅ ይቀድማል። ራሳችሁን ስታውቁ ልዩነትን ማወቅና መቀበል አለብህ። ልዩ ነኝ ብለህ ራስን መቁጠር አለብህ፣ ራስን መቀበል አለብህ አይደል? ሁላችንም ልዩ ነን። አንድ የሚያደርገን ነገር አለ። ያ ምንድነው? በእግዚአብሔር መልክ የተፈጠርን ሰዎች ነን። ግን ደግሞ ምንድነን? ልዩ ነን። ምን ማለት ነው? ሜሎስን የሚመስል ሰው የለም እዚህ ምድር ላይ የለም አይደል? ለምሳሌ የእጅ አሻራ የኔ የሚመስል የለም። ስፔሲፊክ ተደርጎ ለኔ ብቻ የተሰጠ ነው። አያችሁ? ስለዚህ ልዩ ነኝ የሚለውን ነገር ማወቅ አለብን። ልዩ ኮንክ ልዩ የሆነ ራዕይ ተሰጥቷል ማለት ነው። አያችሁ? ልዩ ኮንክ ልዩ የሆነ ራዕይ እግዚአብሔር ሰጥቷል ማለት ነው። ስለዚህ ልዩነትን ማወቅ አለብህ። አንተ ልዩ ሰው ነህ፣ ልዩ ሰው ነሽ። ይህ ሲገባ ምስጋናም ይጨምራል። ለእግዚአብሔር የምትሰጠውን ቦታ ይጨምራል። እንዴት አድርገህ ብትፈጥረኝ ነው ትላለህ ማለት ነው። ማለት አስቡት፣ በዓለም ላይ ስንት ሰው ነው ያለው? ስንት ቢሊዮን ሰው ነው ያለው? ከዛ ሁሉ ሰው አንተን የሚመስል የለም እኮ። ለዛ ነው የእጅ አሻራ ያንተ ብቻ ነው፣ የዓይን አሻራ ያንተ ብቻ ነው። የሆነ ሰው ገሎ ጭንቅላትህ ተቆርጦ የሆነ ቦታ በስብሰህ ብትገኝ እና መታወቂያ ባይኖር በአሻራ ማን እንደሆንክ ትታወቃለህ። ለምን? አንተን የመሰለ ሰው ስለሌለ ማለት ነው። አያችሁ በጣም እግዚአብሔር ምን አይነት ዲዛይነር እንደሆነ። እግዚአብሔር አይደግምም፣ ሁሌ አዲስ ነው የሚሰራው ማለት ነው። እግዚአብሔር አይደግምም፣ አዲስ ነው ሁሌ የሚሰራው። መንታ እንኳን አድርጎ ልዩ ያደርጋል፣ አሻራን ይቀይረዋል። ስለዚህ ልዩነትን ማወቅና መቀበል ይኖርብሃል ማለት ነው። የመጀመሪያው ነገር ልዩ ነኝ ብለህ ማወቅ አለብህ። ልዩ ኮንክስ ውድ ነህ ማለት ነው አይደል? ለምሳሌ በኢኮኖሚክስ አንድ ነገር ዋጋው የሚጨምረው ስካርሲቲ ሲኖር ነው አይደል? ያ ነገር ትንሽ ሲሆን ነው። ለምሳሌ አሁን ቤንዚን በጣም ትንሽ ከሆነ ምን ያደርጉታል? ዋጋውን ይጨምሩታል አይደል? በጣም አናሳ ሲሆን ቫልዩ እየጨመረ ይመጣል ማለት ነው። የሆነ ነገር በጣም ስካርሲቲ ውስጥ ስንገባ ቫልዩ ምን ያደርጋል? እየጨመረ ይመጣል አይደል? ባነሰ ቁጥር ያ ነገር ያ ንጥረ ነገር ባነሰ ቁጥር ምኑ ይጨምራል? ዋጋው ይጨምራል። አሁን ኢትዮጵያ ውስጥ የሆነ ነገር በቃ ሊጠፋ ነው ሲባል ሰው ግር ብሎ ሄዶ ይገዛል። ለምን? ዋጋ ይጨምራል። በነጋታው ዛሬ 50 ብር የገዛው ነገ 200 ብር ሊሆን ይችላል። ጠፍቷል እኮ ምናምን ትባላለህ። አሁን እኔ ማቆ እንግዲህ መጽሐፍ ነው። መጽሐፍ ለመግዛት እንፈልግ አሁን እኛ አንዳንድ የጠፉ መጽሐፎች አሉና ጸሐፊው ሙቶ ሊሆን ይችላል እና ያን መጽሐፍ ድጋሚ ሪፕሪንት የማድረግ መብት ለማንም ሰው ስላልተሰጠ ያ መጽሐፍ ሪፕሪንት አይሆንም፣ ድጋሚ አይጻፍም። ስለዚህ ነጋዴዎች ምን ያደርጉታል? ከጀርባው እኮ 5 ብር ይላል፣ ግን 50 ሺህ ብር ነው አንተ የሚሸጠው። 50 ሺህ ብር ነው ይላል። ለምን? የለም መጽሐፉ ይላል። የትም አታገኘውም፣ እኔ ጋር ብቻ ነው ያለው። ስለዚህ የ5 ብር መጽሐፍ 50 ሺህ ብር ይላል ማለት ነው። 50 ሺህ ብር ይላል።
እስቲ አስቡት፣ ከዚህ ሁሉ ቢሊየን ህዝብ አንተ ብቻ ነህ ያለው ማለት ነው። አንቺ ብቻ ነሽ። የደረሰበት ተመልክተውኝ እስኪኝና የደረሰበት ያውቃል፣ ደርሶብናል። እና ልዩነት ውድነትን ያሳያል ማለት ነው። አይ በዓለም ላይ አንተ ብቻ ነህ ከዚህ ሁሉ ቢሊየን ሰው። ስለዚህ አንተ ብቻ ስለሆንክ ምንድነህ ማለት ነው? ውድ ነህ ማለት ነው። ስለዚህ ምን እያልኩ ነው? እዚህ ጋራ ልዩ ኮንክ ልዩ የሆነ ቪዥን ተሰጥቷል እያልኩ ነው። ብቸኛ ኮንክ ደግሞ እዚህ ጋራ አንተ የምትሰራውን ካልሰራኸው ሌላ ማንም ሊሰራልህ አይችልም። ሳሰራው ነው ከሞትክ ማንም ሰው አይሰራው። አሁን ለምሳሌ ቴዲ ብዙ መጽሐፍቶች አሉት አይደል? ብዙ መጽሐፍ ጽፏል። በጣም ብዙ መጽሐፍ ጽፏል። ይሄ ለሱ የተሰጠ ቪዥን ነው። ብዙ መጽሐፍን ጽፏል። አሁን ቴዲ እነዚህ መጽሐፎች ባይጽፍ ኑሮ ቴዲ እንደጻፈው የሚጽፍ ሰው አለ? የለም። እና አንተ የተሰጠን ቪዥን አንተ ካልሰራኸው ሌላ ማንም ሰው ሊሰራው አይችልም። በቃ ያ ነገር ምን አለ? ከሸፈ ማለት ነው። ስለዚህ ልዩ ስለሆንክ ልዩ ራዕይ አለህ ማለት ነው። እግዚአብሔር ሰዓሊ አድርጎ ፈጥሮ አንተ ግን ህይወትን በሙሉ ጸሐፊ ሆነህ ካሳለፍክ በጣም ብዙ የሚሳሉ ስዕሎችን ወደዚህ ምድር እንዳይመጡ አድርገሃል ማለት ነው። እግዚአብሔር አርት ሰጥቶ አንተ ግን ሌላ ቦታ ላይ ኮንክ የምታሳልፈው ኪሳራ ነው የሚሆነው። ሌላው ይቅርና አንድ በጣም ቀላል ምሳሌ ልንገራችሁ። ለምሳሌ ምግብ ምንድነው ቀላሉ ምግብ የሚባለው አሰራር ላይ ውቤ ይቅርታሽ ባለሙያ እስቲ ሆናችሁ እስቲ መልሱልኝ። እንቁላል ፍርፍር። እሺ አይሻታች ሽሮ እያሉ ነው እንግዲህ እንቁላል ፍርፍር ትያለሽ። እንቁላል ነው አብዛኛው ሲያል እንቁላል መቀቀል ነው ያለችው። እየሰማ ነው አሳሚ። አሁን እሺ ሽሮ የሚለውን መቀቀል አሁን እስቲ ሽሮ የሚለውን እንያዝ ወይም እንቁላል ፍርፍር የሚለውን እንያዝ። አሁን ያን ነገር ለመስራት የሚሰጠን ግብአት አለ አይደል? ለምሳሌ እንቁላል ፍርፍር ከሆነ እንቁላሉ ያስፈልጋል፣ ግብአቶች አሉ። እነዛ ዘሴም ግብአት ለኔና ለሆነ ሰው ሰጣችሁ እኩል ደቂቃ ለሁለታችንም ብትሰጡን ሁለታችንም ያን ነገር ለምሳሌ ሽሮንም ይሁን እንቁላል ፍርፍሩንም ይሁን ኩክ ብናደርግ ማይንድ ዩ የተሰጠን ምንድነው? እኩል ሰዓት ነው የተሰጠን፣ ተመሳሳይ ግብአት ነው። ያን ነገር ከሰራነው በኋላ ስናቀርበው የሁለታችን ቴስት አንድ አይነት አይደለም፣ ይለያያል። እንቁላሉ ራሱ ነው፣ ሰዓቱም ተመሳሳይ ነው። ለምንድነው ከተባለ የወላችሁ ቅድም እንዳልኳችሁ እግዚአብሔር ያስቀመጠው ነገር አለ እጃችን ላይ ሲሰራን ስሪታችን ላይ የተቀመጠ ነገር አለ። የእንትና እጅ ይባላል አይደል? የእንትና እጅ እኮ ሆነ በቃ ይባላል። አያችሁ? ስለዚህ ሽሮ ለመስራት እንኳን ልዩነት ካለ ራዕይ ላይ ደግሞ አስቡት። ለሽሮ እንኳን እኔ የምሰራው ሽሮ ውቤ ከምሰራው ከበለጠ ከጣፈጠ ራዕይ ላይ ደግሞ አስቡት። ራዕይ ላይ ደግሞ ምን ያህል ይሄ ነገር ውድ እንደሆነ ማሰብ አለብን ማለት ነው። አቅማችንን ማሰብ አለብን። አያችሁ? ያን ሽሮ እኔ እንደምሰራው ሌላ ሰው አይሰራው። ራዕይ ላይም ተመሳሳይ ነገር ነው። አንተ እንደምትሰራው እግዚአብሔር አንተን የሰጠን ራዕይ አንተ እንደምትሰራው ሌላ ሰው ምን ያደርገው አይሰራውም። ሌላ ሰው አይሰራው። ስለዚህ ራስን ማወቅ ያስፈልጋል። ከዛ የተወለድክበትን ዓላማ ማወቅን ይኖርብሃል። ባለፈው ሳምንት ኢየሱስ ለምንድን ነው የተወለደው?
ለሚለው ጥያቄ አጭሩ መልስ ምን ነበር? እውነትን ለመመስከር ነው ተባብለናል። ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ጌታ ምን አለ? ኢየሱስ መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ፣ እኔ ለእውነት ልመሰክር ስለዚህ ተወልጃለሁ። ኢየሱስ ለምንድን ነው የተወለድከው? እውነትን ለመመስከር ስለዚህ ተወልጃለሁ። አለቀ። ስለዚህ ውቤ ለምንድን ነው የተወለደችው ለሚለው ጥያቄ እንደዚህ መናገር አለባት። ሜሎስ ለምንድን ነው የተወለደው? ይሄን ለማድረግ አያችሁ። እዚህ ውስጥ ያላችሁ ሁላችሁም ራሳችሁን ጠይቁ። አሁን የምትሰሩት ስራ ይኖራል። የተማራችሁ ሊሆንም ይችላል። ዳዝንት ማተር። እግዚአብሔር ወደዚህ ምድር ያመጣህ ለምንድን ነው? ለምንድን ነው የተወለድከው? ኢየሱስ ስፔሲፊክ አድርጎ ነው የተናገረው። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ። ይሄ ብቻ አይደለም። አንድ ጥቅስ ደግሞ ላሳያችሁ። ጌታ የተናገረው ምን አለ መሰላችሁ? ጌታ ተልኮን በተመለከተ ለምን ተወለድክ ጌታ ስትሉት እውነትን ለመመስከር ነው። ተልኮ ምንድነው ጌታ ስትሉት ደግሞ እንደዚህ ይላል፣ እርሱ ግን ስለዚህ ተልኬያለሁና ለሌሎች ከተሞች ደግሞ የእግዚአብሔር መንግስት ወንጌል እሰብክ ዘንድ ይገባኛል አላቸው። ኢየሱስ ለምን የተላከው? የእግዚአብሔር መንግስት ወንጌል ለመስበክ። ስለዚህ ነው የተላኩት አለ። አያችሁ አይደል? ተልኮንም ያውቃል። ስለዚህ ነው የተላኩት የእግዚአብሔርን መንግስት ወንጌል ልሰብክ ዘንድ ተልኬያለሁ። ከፍ ብለን ደግሞ ብናነበው ምን ይላል? የጌታን ዓመት እሰብክ ዘንድ ልኮኛል። ስለዚህ ኢየሱስ ለምንድን ነው የመጣው ለሚለው መልስ አለው። የእግዚአብሔር መንግስት ወንጌል ለመስበክ። ለምንድን ነው የተወለድከው ኢየሱስ? እውነትን ለመመስከር። በጣም ፕሪሳይስ የሆነ አጭር የሆነ በአንድ ስቴትመንት የሚያልቅ ነገር ነው ጌታ ሲናገር የምናገኘው ማለት ነው። ስለዚህ እናንተ ራሳችሁን ጠይቁ። ለምንድን ነው የተወለዳችሁት? ተልኳችሁ ምንድነው? እሱን በደንብ ማወቅ አለብን ማለት ነው። በደንብ ማወቅ ይኖርብናል። ከጌታ የምንማረው ነገር እሱ ነው። የተወለድንበትን ዓላማ እንዴት ነው የምናውቀው ከተባለ የተለያዩ ፖይንቶችን ማንሳት እንችላለን። ግን በዋናነት መጽሐፍ የሚነግረን አንድ ነገር አለ። የልባችን መሻት የሚባል ነገር አለ። ለምሳሌ መዝሙር 37 ቁጥር 4 ላይ እንደዚህ ይላል፣ በእግዚአብሔር ደስ ይበል የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ስለዚህ መሻቱን ያስቀመጠው ማን ነው? እግዚአብሔር ነው። አንተ መሻቱን ስታውቅ እግዚአብሔር ያንን ነገር አቺቭ እንድታደርግ ይረዳሃል። ስለዚህ ካንተ የሚጠበቀው ነገር ምንድነው? መንገድህን። መንገድ የተባለው ምንድነው? እቅድህን ማለት ነው። ይሄ የእንትን ጥቅስ አይደለም። እሺ መኪና ላይ የምትለጥፉት ጥቅስ አይደለም። መንገድን ለእግዚአብሔር አደራ ስጥ የሚለው የህይወት መንገድ ነው። መንገድህን ለእግዚአብሔር አደራ ስጥ። ያው ያን መንገድን ለእግዚአብሔር አደራ እንሰጣለን፣ ግን ጥቅሱ ስለዚህ ስለ አስፋልት አይደለም የሚያወራው። መንገድህን ለእግዚአብሔር አደራ ስጥ፣ ከዛስ በእርሱም ታመን። ይሄ ካንተ የሚጠበቅ ነገር ነው። እግዚአብሔር ምንድነው የሚያደርገው? እርሱ ያደርግልሃል ተብሏል ማለት ነው። ያግዛል፣ ወደ ግብ እንድታመጣው ይረዳሃል፣ አቅም ይሆናል። ስለዚህ በውስጣችሁ ያለውን ነገር ማወቅ ይኖርብናል። ሌላውስ የታየህልን ነው የምታየው። እግዚአብሔር አስቀድሞ ያየህልህን ነገር ታያለህ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እንደዚህ ይላል፣ እኔ አምላክ ነኝና እሺ ሌላም የለምና የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ ይላል። አዩ ተመልከቱ። አሁን እግዚአብሔር እንዴት ልዩ እንደሆነ ራሱን ይገልጣል። በምድር ላይ አማልክት የተባሉ ብዙ ቢኖሩም እሱ ግን ከሁሉ የተለየ የሚያደርገው ነገር ምንድነው ከተባለ ይሄን ይናገራል። እንደ እኔም ያለ ማንም የለም። ምንድነው እግዚአብሔር አንተን የሚለይ ሲባል እንደዚህ ይላል፣ በመጀመሪያ መጨረሻውን ከጥንት ያልተደረገውን እነግርሃለሁ፣ ምክሬ ትጸናለች፣ ፍቃዴንም ሁሉ እፈጽማለሁ እላለሁ። ስለዚህ እግዚአብሔር ምንድነው ልዩ የሚያደርገው ከተባለ በመጀመሪያ መጨረሻውን ነው የሚነግርህ። ከጥንት ያልተደረገውን እነግርሃለሁ። ገና ያልተደረገውን ነገር ምን እነግርሃለሁ።
ስለዚህ እግዚአብሔር መጨረሻን ምን አድርጓለሁ በመጀመሪያ አድርጌ እነግርሃለሁ። ይሄን ማድረግ የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። የዛሬ 100 ዓመት ከዛሬ 100 ዓመት በኋላ የሚሆነውን ሊነግረን የሚችለው ማን ነው? እግዚአብሔር ብቻ ነው። የኛ ነጋችን የእግዚአብሔር ትላንቱ ነው። እንደዛ አድርጋችሁ አስቡት። ማለት ትላንታችሁን እንደምታውቁት ሁሉ እግዚአብሔር ነጋችሁን ያውቃል፣ ከዛም በላይ ያውቃል። እንደውም እኛ ትላንታችንን በአንዳንድ ጉዳይ ላይ ልንረሳው እንችላለን። ለምሳሌ ትላንትና እራት ምንድነው የበላችሁት? ቶሎ የሚመልስ አንዳንዶቻችሁ ረስታችሁታል። ትላንትና ምሳ ሰዓት ላይ ማን ያገኛችሁት? ትላንትና በ7 ሰዓት ላይ ምን አድርጋችኋል? አያችሁ፣ ኦሬዲ እኮ አድርጋችሁታል። ግን ያደረጋችሁትንም እንኳን ልትረሱ ትችላላችሁ። እግዚአብሔር ደግሞ ከዛ በበለጠ ነጋችሁን ያውቀዋል። ነጋችሁን አስቀድሞ ይነግራችኋል። ስለዚህ እግዚአብሔር የሚሰራው እንደዚህ ነው። ከመጨረሻ ወደ መጀመሪያ ይመጣል እንጂ ከመጀመሪያ እንደ ሰው ወደ መጨረሻ አይሄድም። እኛንን ጀምረን ምን ፈጽመው፣ እግዚአብሔር ፈጽሞ ነው የሚጀምረው። ኤፌሶን ምዕራፍ 1 ታስታውሳላችሁ። ምንድነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። ዓለም ሳይፈጠር በፊት አያችሁ። ይሄን ነገር ምን አደረገው? እግዚአብሔር ወደ ምድር አመጣው ማለት ነው። መጨረሻውን አይቶ ነው መጀመሪያውን የነገረን። ራእይ ማለት ተመሳሳይ ነገር ነው። ራእይ ዛሬ ላይ ቁጭ ብለ ነገ የምትሆነውን ማየት ነው። የዛሬ 10 ዓመት የምትሆነውን ማየት ነው። የዛሬ 30 ዓመት የምትሆነውን ማየት ነው። መቼ? ዛሬ ላይ ተቀምጠ። ለምን? እግዚአብሔር ነው ይሄኛውን ያስቀመጠልን። ማን ነው? እግዚአብሔር ነው። ምን ብያችኋለሁ ባለፈው ሳምንት? ራእይ የምትፈጥረው ሳይሆን የምትገልጠው ነው። ስለዚህ እግዚአብሔር ኦልሬዲ ያስቀምጦልሃል፣ ባንተ ውስጥ አለ። ስለዚህ የዛሬ 30 ዓመት የምትሆነውን 20 ዓመት የምትሆነውን እግዚአብሔር አስቀድሞ ምን ያደርጋል? ያሳያል ማለት ነው። አዲስ ነገር አይደለም የምታየው፣ ያንን ነው የምታየው። እግዚአብሔር ያስቀመጠልን ነገር ታየዋለህ። ካየው በኋላ ትጀምራለህ ምን ለማድረግ? እግዚአብሔር ያሳየህን ነገር ወደ ምድር ለማምጣት ወይም ደግሞ ስጋ እንዲይዝ አካል እንዲይዝ ትሰራለህ ማለት ነው። ለምሳሌ ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ኤርምያስ መተመለከተ እግዚአብሔር እንደዚህ ይላል፣ በሆድ ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ፊኒቶ። እናቱ ሳታውቀው ኤርምያስ ጌታን ያውቀዋል። እሱ ብቻ አይደለም፣ በማህፀን ውስጥ ራሱ ሹመት ተሰጥቶታል። ነቢይ አድርጌሃለሁ ተብሏል። ስለዚህ ኤርምያስ ሲወለድ ምንድነው የሚሆነው? ነቢይ ነው የሚሆነው። አያችሁ፣ እግዚአብሔር ያየለት ነገር ምንድነው? ሳይወለድ የነቢይነት አገልግሎት ኦሬዲ ያለቀ ነው። የነቢይነትን አገልግሎት አይቶለታል። ስለዚህ ኤርምያስ ሲወለድ ምንድነው የሚሆነው? ነቢይ ነው የሚሆነው። ስለዚህ የታየለትን ነው የሚያየው፣ የተደረገለትን ነገር ያደርገዋል ማለት ነው። አገልግሎትን በተመለከተ ምድር ላይ ያለን ነገር በተመለከተ በዚህ አይነት ፍሬም ነው እግዚአብሔር የሚሰራው። እናቱ ራሱ ሳታውቀው ራሱን ሳያቅ ጌታ ያውቀዋል። ይሄ ብቻ አይደለም፣ ሹመትም ሰጥቶታል። ስለዚህ እናንተም በማህፀን ሳላችሁ እግዚአብሔር ነው የሰራችሁ። ስለዚህ እግዚአብሔር ለእናንተም ተመሳሳይ ዓላማ አለው ማለት ነው። ተመሳሳይ ነገር አለው። እሱን ነገር ማወቅ አለባችሁ፣ መረዳት ይኖርባችኋል ማለት ነው። ለምሳሌ መዝሙረ ዳዊት መዝሙር 139 ላይ ምን ይላል? ተመልከቱ። ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና። ፐርፌክት ነው ማለት እግዚአብሔር ግሩም አድርጎ ፈጥሯል፣ ድንቅ አድርጎ ፈጥሯል። ስራ ድንቅ ነው። ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን አይኖቼ አዩኝ። አያችሁ፣ ያልተሰራ አካሌን አይኖቼ አዩኝ። ከዛስ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር
በመጽሐፍ ተጻፉ ይላል። በመጽሐፍ ተጻፉ። እግዚአብሔር ደግሞ ለእናንተ ያለው ዓላማ ምንድነው ከተባለ መልካም ነው። መጥፎ ዓላማ የለውም እግዚአብሔር። ስለዚህ እግዚአብሔር ግሩምና ድንቅ አድርጎ ፈጥሮሃል። ስለዚህ ግሩምና ድንቅ የሆነ ደግሞ ራእይ ሰጥቷል ማለት ነው። ከዛ ጋር ነው አሁን መገናኘት ያለብህ። እግዚአብሔር ሲሰራ እንከን የለበትም፣ ድንቅ ነው። ስለዚህ አንተን ግሩምና ድንቅ አድርጎ ፈጥሮሃል። በነገራችን ላይ የሌላ ሰው አፕሩቫል አያስፈልግህም። አንተ ግሩም እንደሆንክ ለማወቅ ኦሬዲ ነግሮሃል የእግዚአብሔር ቃል አይደል? የእግዚአብሔር ቃል ማኑዋሉ ነግሮሃል። ልክ አሁን ላፕቶፕ እንዴት ነው ፋንክሽን የሚያደርገው የሚለውን ለማወቅ የዚህን ላፕቶፕ ማኑዋሉን እናደርጋለሁ፣ አነባለሁ። ማላቆ ከሆነ ላፕቶፑን ማለት ነው። ስልኬ ሳምሰንግ ነው። እንዴት ነው ሳምሰንግን በአግባቡ ብትጠቀምበት እንዴት ነው የሳምሰንግን ሙሉ አቅም መጠቀም የሚችለው ነው የሚለውን ነገር የሚመልስልኝ ማን ነው? የሳምሰንግ የሰራው ሰው ያዘጋጀው ማኑዋሉን ኦንላይን ገብቼ ማንበብ እችላለሁ። ልክ እንደዛው ያንተ ማኑዋል መጽሐፍ ቅዱስ ነው። በቃ ስላንተ የሚነግርህ ማን ነው? እኔ አይደለሁም፣ ውቤ አይደለችም፣ የሆነ ነገር የሚባል ፓስተር አይደለም፣ ማንም አይደለም። ማን ነው ሊነግር የሚችለው? የፈጠረ የሰራ እግዚአብሔር ነው ሊነግር የሚችለው። እግዚአብሔር ደግሞ በቃሉ ተናግሯል። ስለዚህ ማኑዋል ነው ማለት ነው መጽሐፍ ቅዱስ። ገባ? መጽሐፍ ቅዱስ ማኑዋል ነው። ገለጥ ታደርገውና እኔ ማን ነኝ ትለዋለህ፣ ይነግራል። ስለዚህ ምን ብሎ ነው የሚነግር? አንዱ ግሩምና ድንቅ ሆነ ተፈጥሯል ይላል። ግሩምና ድንቅ ነው። አያችሁ? ስለዚህ ግሩምና ድንቅ ስለመሆነ የሶስተኛ ወገን ኮሜንት አያስፈልግም። ቢነግሩ ጥሩ ነው። አንዳንድ ሰው ደስ ይለዋል። ሰውኛ እንትናችን አለ፣ ደስ ይለናል። ግን በቃ የዋና ምስክርነት የሚያስፈልገው ምንድነው? የመጽሐፉ የሰሪው ምስክርነት ነው የሚያስፈልገው። ስለዚህ ሰሪው ግሩምና ድንቅ ነው ይላል ማለት ነው። ግሩምና ድንቅ ይላል። እቺ የመጨረሻ ጥቅስ እንይና እንጨርስ። መዝሙር 39 ቁጥር 17 ላይ እንደዚህ ይላል፣ አቤቱ ሐሳቦች በኔ ዘንድ እንደምን እጅግ የተከበሩ ናቸው። እሺ እንዲላርግላችሁ መሰለኝ። እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ ይላል። አይገርምም? አቤቱ ሐሳቦች በኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ ይላል። ስለዚህ እግዚአብሔር ለእናንተ ያለው ሐሳብ ግሩም ነው፣ የተከበረ ነው። ለእናንተ ያለው እቅድ፣ ለእናንተ ያለው የመጨረሻ ዓላማ ግሩምና ድንቅ ነው። ስለዚህ በዚህ መዝሙረ ዳዊት ጸሐፊው ምን ያደርጋል? ሐሴት ያደርጋል ማለት ነው። ሐሴት ያደርጋል። ስለዚህ እነዚህን ፖይንቶች እንዳትረሱ። ኔክስት ዊክ ደግሞ ስንገናኝ አንዳንድ ምሳሌዎችን እናነሳና ከዮሴፍ ታሪክ አንዳንድ ነገሮችን እንመለከታለን ማለት ነው። ጸጋ ይብዛላችሁ።